ምንም እንዴ እኔ እኮ እናቴን አልገደለ አባቴን አልገደለ በጣም ወዶ ጓደኛዬና ወንድሜ ነው። በዚህ ልክ እንዲጎዳይ በዚህ ልክ እንዲሰቃይ አልፈልግም። ገብቷችኋል? ስለዚህ ዛሬም ነገም ደግሜ እነግራችኋለሁ አብርሃም እንደዚህ ሆኖ ማየት አልፈልግም። በጣም ያስጠላ ተግባር ነው እያደረጋችሁ ያላችሁት። ያልተገለጠልኝ ነገር አለ ውስጥ ላይ የሆነ ነገር እየተሰራ መሆኑ እርግጥ ነው፣ ግልጽ ነው። ውስጥ ላይ የተደባበቀ የሆነ ተንኮል እንዳለ ግልጽ ነው። ያንን ተንኮል ደግሞ ማለት ነው በቅርቡ ደርስበታለሁ፣ በቅርቡ ማለት ነው። እየሰራችሁት ያላችሁት ነገር እያንዳንዱን የምሬ ነው። እኔ እንደምወዳችሁን አክል ነው የምጠላችሁ። ሩታም ኤፍሬም ምወዳችሁን አክል ነው የምጠላችሁ። የምር አድርጋችሁት ከሆነ ማለት ነው። አብርሃም የተቀየረው ሀብሉን ካሰረ በኋላ ነው። ስለዚህ ይህንን ሀብል እኔም ማውለቅ አለበት ብዬ ነው የማስበው። ስለዚህ ይህንን ሀብል ከአንገቱ ላይ ለማውለቅ እኔ ዝግጁ ነኝ። የምሬ ነው። ይህ ነገር ደግሞ ሲሆን ግን በብልሃት ነገሮች እንደዚህ ፊት ለፊት በመጋፈጥ ሳይሆን ከኋላ በብልሃት ነው ይህንን ነገር ልናደርግ የምንችለው። ዛሬም ነገም የኤፍሬምና የሩታ ሚስጥር ማውጣቴ አይቀርም። አብርሽ ሌላ ቀን እንደማውቀው አይደለም። ምናልባት ከዚህ በፊት ደህና ነው ብዬ ለዳኒ ምናምን ተናግሬዋለሁ። ደህና አይደለም። እውነት ለመናገር አብርሃም ከበፊት ከማውቀው በጣም ተለይቷል። ነገር ግን ደግሞ አብዛኞቹ